ዌብሳይት ዌቭ ኤአይ ይባላል። ሙሉ በሙሉ በኤአይ ኮድ የተደረገ ነው። ኮድ ያደረገውም ሰው ጆሽ ሞረር ሲባል ምንም አይነት የዌብ ዴቨሎፕመንት ኤክስፒሪየንስ አልነበረውም። ይሄ ዌብሳይት በአመት ከ$7 ሚሊዮን በላይ ይሰራል። ይሄ ዌብሳይት ደግሞ ኮኮኖት ይባላል። ፋውንደሮቹ ብሬት እና ዛክ ሙሉ በሙሉ በኤአይ የሰሩት ፕላትፎርም ነው። ዌብሳይቱ በ18 ወራት ውስጥ ሎንች ከተደረገ በኋላ ኩዊዝሌት በሚባል ካምፓኒ $6.7 ሚሊዮን ተገዝቷል። ይሄ የምታዩት ዌብሳይት ደግሞ በ72 ሰዓታት ብቻ በኤአይ ኮድ የተደረገ ነው። ያ ማለት በ3 ቀን በ4 ቀን ውስጥ ሙሉ በሙሉ በኤአይ የተሰራ ነው። በመጨረሻም ሳይቱ $12,000 አካባቢ ተሽጧል። ብዙ ሰዎች ሲምፕል እና ቀላል የሆኑ ዌብሳይቶችን ለመስራት ብዙ አመት መማር ያለብንና ብዙ ኤክስፒሪየንስ የሚያስፈልገን ይመስላችኋል። ያ ግን ኦልድ አስተሳሰብ የቆየ ቲንኪንግ ነው። ምናልባት ብዙዎቻችሁ ሰዎች በኤአይ ዌብሳይት እንደሰሩና ገንዘብ እንደሰሩ በዛ ዌብሳይት ደግሞ ሰምታችሁ ሊሆን ይችላል። ይሄ ግን በዚህ ሰዓት አሉ ከሚባሉ ኦፖርቹኒቲዎች ውስጥ ነው። ቫይብ ኮዲንግ ይባላል። በእኔ እይታ በዚህ ሰዓት